በዓለማችን ላይ እጅግ ብዙ አስገራሚ ሌቦችና አጭበርባሪዎች ታይተዋል። አንዳንዶቹ ባንክ ይዘርፋሉ፣ አንዳንዶቹ ደግሞ ሰነድ ያጭበረብራሉ። ነገር ግን አንድ ሰው የፓሪስ ከተማ ምልክት የሆነውንና የዓለማችንን ግዙፉ ቅርስ የኤፍል ታወርን ለሽያጭ አቅርቦ ቢሸጠው ምን ይሉታል? ይህማ የማይታሰብ ነው እንደሚሉ እርግጠኛ ነኝ። ነገር ግን በ1925 ዓመተ ምህረት ቪክቶር ሉስቲንግ የተባለ ኦስትሪያዊ ግለሰብ ይህንን ድርጊት ፈጽሞታል። እንዲያውም አንድ ጊዜ ብቻ ሳይሆን ለሁለት ጊዜያት። ዛሬ በትረካ አድማስ ኤፍቢአይን ጭምር የዓለማችን ቁጥር 1 አጭበርባሪ ብሎ እንዲጠራው ያስገደደውንና የአል ካፖንን እምነት ሰርቆ የኖረው የቪክቶር ሉስቲንግን አስገራሚ የህይወት ታሪክ በዝርዝር ይዤላችሁ ቀርቤያለሁና እስከ ፍጻሜው አብረን እንቆይ። ቪክቶር ሉስቲንግ በ1890 ዓመተ ምህረት በኦስትሪያ ሃንጋሪ ተወለደ። ከልጅነቱ ጀምሮ እጅግ ብልህ፣ ከ10 በላይ ቋንቋዎችን አቀላጥፎ የሚናገርና የሰዎችን ስነ ልቦና በቀላሉ የመረዳት ተሰጥኦ ነበረው። ቪክቶር ስራውን የጀመረው በአውሮፓና በአሜሪካ መካከል በሚመላለሱ የቅንጦት መርከቦች ላይ ሀብታሞችን ቁማር በማጫወትና በማታለል ነበር። ይሁን እንጂ ስሙ በታሪክ ገጽ ላይ በጉልህ የሰፈረው በ1925 ዓመተ ምህረት ፓሪስ ውስጥ የፈጸመው ድንቅ ወንጀል ነው። በወቅቱ የፈረንሳይ መንግስት የኤፍል ታወርን እድሳት ለማድረግ ከፍተኛ ወጪ እየጠየቀው ስለነበር ታወሩ ሊፈርስ ነው የሚል ወሬ በከተማ ተሰራጨ። ቪክቶር ይህንን የጋዜጣ ዜና ሲያነብ ወዲያውኑ ታላቅ የተንኮል ዕቅድ አወጣ። ቪክቶር ራሱን የፈረንሳይ የፖስታና የቴሌግራፍ ሚኒስተር ምክትል ዳይሬክተር አስመሰለ። እጅግ ጥራት ያላቸው የሐሰት መታወቂያዎችንና የመንግስት ደብዳቤዎችን አዘጋጀ። ከዚያም በፓሪስ የሚገኙ 6 ትላልቅ የብረት ነጋዴዎችን እጅግ ውድ ሆቴል ውስጥ በምስጢር ጠራቸው። ነጋዴዎቹ ሲሰበሰቡ ቪክቶር በታላቅ ቁም ነገር እንዲህ አላቸው። ክቡራትና ክቡራን፣ የኤፍል ታወር እድሳት ለመንግስት ከአቅም በላይ ሆኗል። ስለዚህ መንግስት ታወሩን አፍርሶ 7000 ቶን የሚሆን ብረት ለጨረታ ለማቅረብ ወስኗል። ይህ ታሪክ ለህዝብ ይፋ ቢሆን ትልቅ ተቃውሞ ስለሚነሳ በሚስጥር እንድትገዙን ተመርጣችኋል። ነጋዴዎቹ በአቀራረቡ ተደንቀው እርስ በርሳቸው መፎካከር ጀመሩ። ከነጋዴዎቹ መካከል አንድሬ ፖይሰን የተባለው ሰው ጨረታውን ለማሸነፍ በጣም ይጓጓ ነበር። ቪክቶር የሰውየውን ጉጉት ሲረዳ አንድ ተጨማሪ ተንኮል ጨመረ። ፖይሰንን ለብቻው ጠርቶ እኔ ደሃ የመንግስት ሰራተኛ ነኝ፣ ጨረታውን እንድታሸንፍ ከፈለግ ትንሽ ጉቦ ብትሰጠኝ ስራህን አሳልጥልሃለሁ አለው። ፖይሰን ይህንን ሲሰማ በቪክቶር ማንነት ላይ የነበረው ጥርጣሬ ሁሉ ጠፋ። ምክንያቱም በወቅቱ በፈረንሳይ ባለስልጣናት ዘንድ ጉቦ መቀበል የተለመደ ነበር። ፖይሰን ለብረቱ መግዣ የሚሆን ከፍተኛ ገንዘብና ለቪክቶር የሚሆን ትልቅ ጉቦ ከፍሎ የኤፍል ታወር ባለቤት የሆነው መሰለው። ቪክቶር ገንዘቡን እንደተቀበለ በዚያው ምሽት በባቡር ወደ ኦስትሪያ በረረ። የሚገርመው ነገር ቪክቶር ኦስትሪያ ሆኖ ጋዜጣ ላይ ተታለልክ የሚል ዜና ቢጠብቅም ምንም አልተጻፈም። ነጋዴው ፖይሰን እንዲህ ባለሞኝነት በመታለሉና ታሪካዊውን ታወሩን ሊገዛ በመሞከሩ ህዝብ እንዳይስቅበት በመፍራት ለፖሊስ እንኳ አላመለከተም ነበር። ቪክቶር ይህን ሲያውቅ በድፍረት ወደ ፓሪስ ተመለሰ። ለሁለተኛ ጊዜ ሌላ 6 ነጋዴዎችን ሰብስቦ ታወሩን በድጋሚ ሊሸጥላቸው ሞከረ። በዚህኛው ሙከራ ግን አንዱ ነጋዴ ለፖሊስ በማመልከቱ ቪክቶር ሳይያዝ ወደ አሜሪካ አመለጠ። አሜሪካ እንደደረሰም ወንጀሉን አላቆመም። የታዋቂውን ወንጀለኛ አል ካፖንን እምነት በማግኘትና የሐሰት ዶላሮችን በማተም ኤፍቢአይን ለዓመታት ሲያዳክም ቆየ። በመጨረሻም በ1935 ዓመተ ምህረት በቁጥጥር ስር ውሎ ወደ ታዋቂው አልካትራዝ እስር ቤት ተላከ።
ቪክቶር በ1947 ዓ.ም ከዚህ ዓለም በሞት ሲለይ በሞት የምስክር ወረቀት ላይ በሙያው ቦታ ላይ የሰፈረው ቃል ሻጭ ወይም ሰልስማን የሚል ነበር። አዎ ቪክቶር ሉስቲንግ የማይሸጠውን የኤፍል ታወርን የሸጠ የዓለማችን ድንቅ አጭበርባሪ ሆኖ ታሪክ ዘግቦታል። የዛሬው ትረካችን ይህን ይመስል ነበር። የአንድ ሰው ብልሃትና ድፍረት ምን ያህል ርቀት ሊወስደው እንደሚችል የቪክቶር ታሪክ ትልቅ ትምህርት ነው። እናንተስ በዚህ ታሪክ ላይ ያላችሁ አስተያየት ምንድን ነው? በኮሜንት መስጫ ላይ ያሳውቁኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለሌሎች ማጋራታችሁን እንዳትረሱ። በሚቀጥለው ቪዲዮ ሌላ አጓጊ ታሪክ ይዤላችሁ እመጣለሁ። እስከዚያው ቸር ሰንብቱ። ክፉ አይንካችሁ። ትረካ አድማስ። በዓለማችን ላይ እጅግ ብዙ አስገራሚ ሌቦችና አጭበርባሪዎች ታይተዋል። አንዳንዶቹ ባንክ ይዘርፋሉ፣ አንዳንዶቹ ደግሞ ሰነድ ያጭበረብራሉ። ነገር ግን አንድ ሰው የፓሪስ ከተማ ምልክት የሆነውንና የዓለማችንን ግዙፍ ቅርስ የኤፍል ታወርን ለሽያጭ አቅርቦ ቢሸጠው ምን ይሉታል? ይህማ የማይታሰብ ነው እንደሚሉ እርግጠኛ ነኝ። ነገር ግን በ1925 ዓ.ም ቪክቶር ሉስቲንግ የተባለ ኦስትሪያዊ ግለሰብ ይህንን ድርጊት ፈጽሞታል። እንዲያውም አንድ ጊዜ ብቻ ሳይሆን ለሁለት ጊዜያት። ዛሬ በትረካ አድማስ ኤፍቢአይን ጭምር የዓለማችን ቁጥር 1 አጭበርባሪ ብሎ እንዲጠራው ያስገደደውንና የአል ካፖንን እምነት ሰርቆ የኖረው የቪክቶር ሉስቲንግን አስገራሚ የህይወት ታሪክ በዝርዝር ይዤላችሁ ቀርቤያለሁና እስከ ፍጻሜው አብረን እንቆይ። ቪክቶር ሉስቲንግ በ1890 ዓመተ ምህረት በኦስትሪያ ሃንጋሪ ተወለደ። ከልጅነቱ ጀምሮ እጅግ ብልህ፣ ከ10 በላይ ቋንቋዎችን አቀላጥፎ የሚናገርና የሰዎችን ስነ ልቦና በቀላሉ የመረዳት ተሰጥኦ ነበረው። ቪክቶር ስራውን የጀመረው በአውሮፓና በአሜሪካ መካከል በሚመላለሱ የቅንጦት መርከቦች ላይ ሀብታሞችን ቁማር በማጫወትና በማታለል ነበር። ይሁን እንጂ ስሙ በታሪክ ገጽ ላይ በጉልህ የሰፈረው በ1925 ዓመተ ምህረት ፓሪስ ውስጥ የፈጸመው ድንቅ ወንጀል ነው። በወቅቱ የፈረንሳይ መንግስት የኤፍል ታወርን እድሳት ለማድረግ ከፍተኛ ወጪ እየጠየቀው ስለነበር ታወሩ ሊፈርስ ነው የሚል ወሬ በከተማ ተሰራጨ። ቪክቶር ይህንን የጋዜጣ ዜና ሲያነብ ወዲያውኑ ታላቅ የተንኮል ዕቅድ አወጣ። ቪክቶር ራሱን የፈረንሳይ የፖስታና የቴሌግራፍ ሚኒስተር ምክትል ዳይሬክተር አስመሰለ። እጅግ ጥራት ያላቸው የሐሰት መታወቂያዎችንና የመንግስት ደብዳቤዎችን አዘጋጀ። ከዚያም በፓሪስ የሚገኙ 6 ትላልቅ የብረት ነጋዴዎችን እጅግ ውድ ሆቴል ውስጥ በምስጢር ጠራቸው። ነጋዴዎቹ ሲሰበሰቡ ቪክቶር በታላቅ ቁም ነገር እንዲህ አላቸው። ክቡራትና ክቡራን፣ የኤፍል ታወር እድሳት ለመንግስት ከአቅም በላይ ሆኗል። ስለዚህ መንግስት ታወሩን አፍርሶ 7000 ቶን የሚሆን ብረት በጨረታ ለማቅረብ ወስኗል። ይህ ታሪክ ለህዝብ ይፋ ቢሆን ትልቅ ተቃውሞ ስለሚነሳ በሚስጥር እንድትገዙን ተመርጣችኋል። ነጋዴዎቹ በአቀራረቡ ተደንቀው እርስ በርሳቸው መፎካከር ጀመሩ። ከነጋዴዎቹ መካከል አንድሬ ፖይሰን የተባለው ሰው ጨረታውን ለማሸነፍ በጣም ይጓጓ ነበር። ቪክቶር የሰውየውን ጉጉት ሲረዳ አንድ ተጨማሪ ተንኮል ጨመረ። ፖይሰንን ለብቻው ጠርቶ እኔ ደሃ የመንግስት ሰራተኛ ነኝ፣ ጨረታውን እንድታሸንፍ ከፈለግ ትንሽ ጉቦ ብትሰጠኝ ስራህን አሳልጥልሃለሁ አለው። ፖይሰን ይህንን ሲሰማ በቪክቶር ማንነት ላይ የነበረው ጥርጣሬ ሁሉ ጠፋ። ምክንያቱም በወቅቱ በፈረንሳይ ባለስልጣናት ዘንድ ጉቦ መቀበል የተለመደ ነበር። ፖይሰን ለብረቱ መግዣ የሚሆን ከፍተኛ ገንዘብና ለቪክቶር የሚሆን ትልቅ ጉቦ ከፍሎ የኤፍል ታወር ባለቤት የሆነው መሰለው። ቪክቶር ገንዘቡን እንደተቀበለ በዚያው ምሽት በባቡር ወደ ኦስትሪያ በረረ።
የሚገርመው ነገር ቪክቶር ኦስትሪያ ሆኖ ጋዜጣ ላይ ተታለልክ የሚል ዜና ቢጠብቅም ምንም አልተጻፈም። ነጋዴው ፓይሰን እንዲህ ባለሞኝነት በመታለሉና ታሪካዊውን ታወሩን ሊገዛ በመሞከሩ ሕዝብ እንዳይስቅበት በመፍራት ለፖሊስ እንኳ አላመለከተም ነበር። ቪክቶር ይህን ሲያውቅ በድፍረት ወደ ፓሪስ ተመለሰ። ለሁለተኛ ጊዜ ሌላ 6 ነጋዴዎችን ሰብስቦ ታወሩን በድጋሚ ሊሸጥላቸው ሞከረ። በዚህኛው ሙከራ ግን አንዱ ነጋዴ ለፖሊስ በማመልከቱ ቪክቶር ሳይያዝ ወደ አሜሪካ አመለጠ። አሜሪካ እንደደረሰም ወንጀሉን አላቆመም። የታዋቂውን ወንጀለኛ አል ካፖንን እምነት በማግኘትና የ10 ዶላሮችን በማተም ኤፍቢአይን ለዓመታት ሲያዳክም ቆየ። በመጨረሻም በ1935 ዓመተ ምህረት በቁጥጥር ስር ውሎ ወደ ታዋቂው አልካትራዝ እስር ቤት ተላከ። ቪክቶር በ1947 ዓመተ ምህረት ከዚህ ዓለም በሞት ሲለይ በሞት የምስክር ወረቀት ላይ በሙያው ቦታ ላይ የሰፈረው ቃል ሻጭ ወይም ሰልስማን የሚል ነበር። አዎ ቪክቶር ሉስቲንግ የማይሸጠውን የኤፍል ታወርን የሸጠ የዓለማችን ድንቅ አጭበርባሪ ሆኖ ታሪክ ዘግቦታል። የዛሬው ትረካችን ይህን ይመስል ነበር። የአንድ ሰው ብልሃትና ድፍረት ምን ያህል ርቀት ሊወስደው እንደሚችል የቪክቶር ታሪክ ትልቅ ትምህርት ነው። እናንተስ በዚህ ታሪክ ላይ ያላችሁ አስተያየት ምንድነው? በኮሜንት መስጫ ላይ ያሳውቁኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለሌሎች ማጋራታችሁን እንዳትረሱ። በሚቀጥለው ቪዲዮ ሌላ አጓጊ ታሪክ ይዤላችሁ እመጣለሁ። እስከዚያው ቸር ሰንብቱ። ክፉ አይንካችሁ። ትረካ አድማስ